ኢሳት ቴሌቪዥንና ሬዲዮ ዋዜማ ሬዲዮ አሁን ደግሞ 7 ኪሎ ኢትዮጵያውያን በአገራቸው ያጡትን የነጻነት ረሃብ በባዕድ ምድር ለመወጣት እየተጉ ነው። ከጂው ስርዓት ህዋት ያደግ ያሳደዳቸው ጋዜጠኞች በቀያቸው የጨለመውን የመጻፍና የመዘገብ ለህዝባቸው መረጃ የመስጠት ከተጠቃው ጎን የመሆን ህዝባዊ ወገንተኝነታቸው የሺዎች ማይርቀት አልገታውም። በአዲስ ነገር ጋዜጠኞች የተወለደው 7 ኪሎ መጽሔት እሁድ ዕለት በአሜሪካ ሜሪላንድ ግዛት ሲልቨር ስፕሪንግ ሲመረቅ ከመስራቾቹ አንዱ ዳኝነት መኮንን አጥብቆ የተናገረው ይህንኑ ነው። በዚህ ሰዓት በዚህ አዳራሽ ውስጥ ከእናንተ ጋር 7 ኪሎ ጉዞዋን ጀምራለች። ምኞታችን ጨቅላው ፕሮጀክታችን አድጎ እና ጎልምሶ ለሀገራችን ቀጣይነት ያለው አስተዋጽኦ ማድረግ የሚችል ነፃ የሚዲያ እና የባህል ተቋም እንዲሆን ነው። ከ5 ከ10 ወይም ከ30 ዓመት በኋላ የሚኖር ለኛም ለልጆቻችንም የሚሆን ፈተናና ችግር ሲደርስበት ራሱን እያረቀና እያሻሻለ የሚመጣ ፈርጣማ ድርጅት መመስረት ጽኑ ፍላጎታችን ነው። ላለፉት 23 ዓመታት ኢትዮጵያ ውስጥ በመቶዎች የሚቆጠሩ መጽሔቶችና ጋዜጦች ተጀምረው ተቋርጠዋል። ከፊሎቹ በውስጥ ችግርና ገበያ ማጣት ቢዘጉም ቁጥራቸው ቀላል የማይባሉት በኢትዮጵያ የተንሰራፋው የነፃ ንግግርና ነፃ ፕሬስ ጥቃት ሰለባ ናቸው። ሳንወድ ርቆ አላሚ ቅርብ አዳሪ ለመሆን ተገደናል። 7 ኪሎን ለመመስረት ሐሳቦች ስናወጣና ስናወርድ ካነሳናቸው መሰረታዊ ጥያቄዎች ውስጥ አንዱ ይህን ቅርብ አዳሪነት እንዴት እንታገላለን የሚል ነበር። እድለኛ ሳንሆን ቀርተን ሶስታችንም በመንግስት ተገፍተን አገራችንን ለቀን በስደት እየኖርን ነው። ሳይደግስ አይጣላም እንዲሉ ይህ እድለቢስነት እድል ፈጥሮልናል። የዘመኑ ድንቅ ቴክኖሎጂ በዳያስፖራና በአገር ውስጥ ያለውን ርቀት እጅጉን አጥቦታል። ተስፋችን እኛ ብቻ ሳንሆን አሁን ያሉት ሚዲያዎችን ጨምሮ ሌሎች እየተመሰረቱ እና እያደጉ 1000 ጽጌረዳዎች ፈንድተው ሀገራችን የውብ ሐሳቦች መድረክ ማድረግ ነው። ህብራችንን የሚያንጸባርቅ ኢትዮጵያን የሚመጥን የሐሳብ አደባባይ እንዲኖር እናልማለን። ይህን ህልማችንን የሚወክል 7 ኪሎ የተሰኘ ስያሜ መርጠናል። 4 ኪሎ 5 ኪሎ እና 6 ኪሎ የመዲናችን እንቁዎች ናቸው። ለ7 10 ዓመታት ዕውቀት የናፈቃቸው የሀገራችን ወጣቶች ናፍቆታቸውን ለማሳካት የከተሙባቸውና የሀገራችንን ዘመናዊነት በመሻት እና ኢፍትሃዊነትን አምርሮ በመቃወም ከገዢዎቻቸው ጋር የተፋለሙባቸው መድረኮች ናቸው። እኛ ከእነዚህ መድረኮች የወጣን ከእነዚህ ስፍራዎች የዕውቀት ወግ የተቀዳነን ይሁንና እነዚህ የዕውቀት ማዕከላት በተለያዩ ጊዜያት አገራችንን ያስተዳደሩ መንግስታት የራሳቸውን የአጭር ጊዜ ፍላጎት እና አይዲዮሎጂ ለማስረጽ ያላግባብ ጣልቃ እየገቡ የሚያምሷቸው ናቸው። ያለ ነጻነት ዕውቀት የለም ብለን የምናምነው የ7 ኪሎ መስራቾች የመረጥነው ይህን የነጻነት ማጣት ለመቃወምና የውስጥ አፈንጋጮች መሆናችንን ለመጠቆም ነው። 7 ኪሎዎች ሌላም ህልም አለን። ኢትዮጵያ ውስጥ ጥሩ ጋዜጠኝነት እንዲዳብርና የበኩላችንን አስተዋጽኦ ለማድረግ ጥሩ ጋዜጠኝነት ስንል አንዳንዶች እንደሚያስቡት ለጉልበተኞችና ለመከረኞች ለባለጠጎችና ለምንዱባን እኩል መስመር የሚሰጥ ሚዛናዊ ጋዜጠኝነት ማለታችን ጭራሽ አይደለም። ጥሩ ጋዜጠኝነት ስንል ጉዳዮችን በጥንቃቄና በርትዕ የሚያይ ተፈትነውና ተለክተው ምክንያታዊ መሆናቸው በተረጋገጠ የዕውቀት ምርመራ መሳሪያዎች የሚጠቀም እና የምርመራቸውንም ውጤት አንባቢዎች በሚገባቸው ቋንቋ የሚያቀርብ ማለታችን ነው። በዚህ ምረቃ ላይ የመጽሔቱ ይዘት ተዳስሷል። የኢትዮጵያን ፖለቲካ፣ ኢኮኖሚና ባህል በጥልቅ ለመዳሰስ ቃል ስለገባችው 7 ኪሎ ጋዜጠኛ ቴድሮስ ጸጋይና ቋሚ አምደኛው ሄኖክ የማንም አጠር ያለ ገለጻ አድርገዋል።
የመጀመሪያ ጥያቄ ባረግም ወደው ሄኖክ ላንተ ምንድነው መገናኛ ብዙሃን ሲጀመሩም ሆነ የሚያቀርቡበትን መንገድ ሲያስቡ ስለ አንባቢያቸው ወይም ተከታታያቸው ያስባሉና አንዱ ከሚባሉት ነገሮች አንዱ ምንድነው ቀለል አድርጋችሁ ጻፉ ህዝብ ላይገባው ይችላል የሚባል ጨዋታ አለ እና እውነት ህዝብ አይገባውም እንዴ? እንደዛ አይነት አመለካከት አለ። አሁን ልክ ነው። ምናልባት እኔም ከጥቂት አመታት በፊት እንደዛ አይነት አመለካከት ነበረኝ። እንግዲህ የህዝብን መናቅ ማለት አልፈልግም፣ ግን በጣም የአንባቢውን የመገናኛ ብዙሃን የሚከታተለውን ህብረተሰብ ክፍል የግንዛቤ ደረጃ ዝቅ አድርጎ የማየት አመለካከት የነበረ ይመስለኛል። ይሄንን እንግዲህ ይሄ በፍጹም ስህተት እንደሆነ የተረዳ ነው በአዲስ ነገር ጋዜጣ ነው። በአዲስ ነገር ጋዜጣ ምንድነው የሆነው? ከዛ በፊት ሲጻፉ የነበሩ ጋዜጦች ምናልባት ብዙዎቻችሁ ልትኖሩ ትችላላችሁ አዲስ ነገር በነበረበት ጊዜ። ከዛ በፊት የነበሩት ጋዜጦች እምነታቸው ምንድነው የነበረው? መልእክቱን ማስተላለፍ ይፈልጋሉ፣ ጥሩ ጥራት ያለው ጽሁፍ ማቅረብ ይፈልጋሉ። ግን ችግር የነበረው አንድ የተሳሳተ እምነት ቅድም ያለው ነበርና ህዝብ እንደዚህ አይነት የተወሳሰበ ነገር ቢጻፍ ወይ ደግሞ ጥናት ላይ የተመሰረተ ትንተና ቢጻፍ ወይ ትኩረት አይኖረውም ወይ አይገባውም፣ አይፈልግም። ስለዚህ ምን አደከመንኛ? ሰውን የምንፈልገውን መልእክት ማስተላለፍ ነውና የምንፈልገውን አላማ ማሳካት ከሆነ የምንፈልገው ማድረግ ያለብን በቃ በደረጃው ወርደን እንግዲህ በጥቅስ ምልክት ነው እሱን የምታደርጉልኝ በዛው በደረጃው ዝቅ ብለን የሚፈልገውን እንሰጠዋለን። ከዛ መልእክታችንን በዛ መንገድ እናስተላልፍ። ከፕሮፓጋንዳ ብዙም የማይለይ በተግባር ስታዩት ህዝብን አመለካከት ዝቅ አርጎ የሚመለከት የህዝብን የግንዛቤ ደረጃ ዝቅ አርጎ የሚመለከት አይነት ነበር እና አዲስ ነገር መጣ። አዲስ ነገር ጋዜጣ ከመጣ በኋላ ልክ የመጀመሪያው እትም ሲወጣ በጣም ጥልቀት ያለው ትንተና፣ በጣም ሰፊ ጽሁፍ፣ ብዙ የጥናት ወረቀቶች የተጠቀሱበት ሆኖ መጣ። ከመጀመሪያው እትም ጀምሮ በጣም ከፍተኛ ተጽዕኖ ፈጣሪ ጋዜጣ፣ ምንም ጥያቄ አልነበረውም እሱ። ከዛ በኋላ በየቦታው መነጋገሪያ ሆነ። እንዳውም ቅዳሜ በየጫት ቤቱ ሁሉ እሱ ተይዞ ነበር እንደ ጥናት ይነበብ የነበረው። እዛ የነበራችሁ ሰዎች ምናልባት እየቃማችሁ ሁሉ ተከራክራችሁ ነበራችሁ። ጫት ቤት የነበራችሁ ማለት ነው። አንዳንዶቹ እስከ መሸታም የቀጠሉበት ነበሩና ያን ያህል ነው ተጽዕኖ ፈጥሮ የነበረው። እንዴት ታያዋለህ አሁን የሀያሲያን የብቃት ደረጃ እና ችግር ሳለው ወይ ያለ መመጣጠን ነገር ውስጥ ይታያል ወይ? እኔ ራሴን እንደ ሀያሲ ሳይሆን ማየው በቃ እነዛን ስጽፋቸው ወይም በሬዲዮም በሌሎች መገናኛ ብዙሃንም ሳቀርባቸው የነበሩትን ነገሮች ማረገው ከብስጭት ለመዳን ነው። የሆነ መንገድ መኖር አለበት። ታፍነን እስከመቼ እንዘልቃለን? አቅራቢው ማቅረቡን ብቻ ማየቱ ትክክል አይደለም። የሚቀርብልን ሰዎች ድምጽ እንዳለን ምላስ እንዳለን ማለት የምናጣጥምበት እና ሳር ጠጠር ሲገጥመን እሱንም ለይተን የመጥፋት እንትን እንዳለን እንዲያውቁ ለማድረግ ነው። ምናልባት እንግዲህ ብስጭት ሞያ አይደለም፣ በብስጭት አልጠራ ነገር ግን ይሄ ከኃላፊነት መሸሽ ነው መስለኝ ታዲ። የትንተና ረሃብ አለ በትክክልና የ7 ኪሎ መጽሔት እንደ መጽሔት ይሄንን የትንተና ረሃብ ለማርገብ ከሚረዱ መጽሔቶች እንደ አንዱ ያገለግላል ብዬ አስባለሁ። በጣም የወደድኳቸውን ጽሁፎች አይቻለሁ መጽሔቱ ላይ እና እጅግ ነው ደስ ያለኝ በመጽሔቱ በዚህ ቅርጽ መጻፍም ዜና በብዛት አለ፣ ትንተናው ነው የጠፋው። በደንብ እንዴት ነው ምንድነው የሆነ ያለው? ክስተቶቹ ሲገጣጠሙ ምን አይነት ትርጓሜ ይሰጣሉ? ወደፊት ምን ይመጣል ብለን እንጠብቃለን? የተከሰተውስ ነገር ትርጓሜ እማሪውም ፍካሬውም ምንድን ነው የሚል ነገርን የሚያስረዳን ጠፍቶ ነበርና ይሄ መጽሔት አንድ የራሱን ድርሻ ይወስዳል ብዬ አስባለሁ።
አርቲስት ዓለም ፀሐይ ወዳጆ ሚዲያ ለወገንና ለሀገር ያለውን ሚና በዝግጅቱ መድረክ ተገኝታ ስታብራራ መጽሔቱ ስኬታማ እንዲሆንም ተመኝታለች። ከቱባ ፖለቲከኞች ስልጣን ላይ ካሉትም ሆነ ወይ ተቃዋሚ ነን ከሚሉትም በብዕር ባለቤቶችም ሆነ ህብረተሰባችን በከፍተኛ ዝቅጠት ውስጥ የሚገኘው በተለይ ደግሞ በዚህ በስደቱ ዓለም ኑሮ በራሱ ከሚያስከትለው ልዩ ልዩ ጫና ባሻገር በማህበራዊ በፖለቲካና በግል ባህሪ ውስብስብነት የተነሳ አላስፈላጊና ሊታረሙ የሚችሉ ችግሮች ውስጥ እየገባን ነው። ነጠላ የነበረው ወደ ግሩፕ የነበረው ደግሞ ሰፍቶ አጠቃላይ ጉዳት ሳያመጣ በፊት መታረም ይኖርበታል ባይ ነኝ። ይህንን ደግሞ ሊያርቅና ሊያስተካክል የሚችለው የጥበብ መድረክና ትክክለኛ የሆነ የመገናኛ ብዙሃን ሲኖረን ብቻ ነው። የተከፈተ የተሳሳተ ቦይ ወንዝ ሆኖ እንደ ጎርፍ ሳይወስደን በፊት ወደ ትክክለኛ ቀና መንገድ ተቀይሶ እንዲያለመልመን ማድረግ ማለት ነው። የምንሳሳለት ወገናችንና የምንወዳት ሀገራችን ሰላምና ነጻነት የምትላበሰው በዚህ የእውነት ጠበቆች በሆኑ የሚዲያ ሰዎች ብቻ መሆኑን ማመን መቀበል መቻል ነው። የ7 ኪሎ መጽሔት አቅራቢዎችን ችግርና ፈተና የሚያበዛውም የሚያወሳስበውም ደግሞ ይሄው ነው። በአንድ በኩል እውነተኝነትና የህዝብ ወገናዊነት መሆን ሲጠበቅባቸው፣ በሌላ በኩል ደግሞ ይህን የማይፈልገውን ኃይል ሲኮረኩማቸው ማለት። ሌላው የማንበብ ባህሉ ባልጎለበተበት መሃል የማንበብን ፍቅር ማስረጽ ለሁለቱም ብርታቱን እንዲሰጣቸውና አደራቸውን እንዲጠብቁ ይርዳቸው ላለው እኛም መጽሔቱን በማንበብ በማከፋፈል በቀና መንፈስ በመደገፍ አይዟችሁ እንደምንላቸው እምነቴ የጸና ነው። የጣይቱ የባህልና የትምህርት ማዕከል ላለፉት 15 ዓመታት ሲያደርግ የቆየውም ይህንን የማንበብና በጥበብ የመጎልበት ባህል ማሳደግና መርዳት ነው። በመጽሔቷ ሽፋን ላይ አዲስ አበባ የማናት እንዳሉት ሁሉ 7 ኪሎ የማናት የማቋረጥ ጥያቄ ሆኖ ባይምሯቸው እንዲያቃጭል አደራላለሁ። አመሰግናለሁ። የፊልም ባለሙያው ፕሮፌሰር ኃይሌ ገሪማ የምረቃ ስነ ስርዓቱ እንግዳ ሆነው ቀርበው ነበር። በስልጣን ኮርቻ ተቆናጠው የነበሩ ወይም በሀገራዊ ፖለቲካ ውስጥ ተዋናይ የነበሩ ሰዎች ስተታቸውን በግልጽ ማመን እንዳለባቸው አበክረው ገልጸዋል። እኔ ግራም ያጋባኝ ምንድነው ራሳችን የሚረዳን የሚመስለኝ ለኛ ትውልድ በተለይ የሚረዳን መናዘዝ ይመስለኛል። እኔ ያየ ተቀጣይ የሚሉ ጽሁፎች በማውጣት ትክክል ነበርኩ የሚሉ ኢትዮጵያኖች ይበዛሉ። ይሄ እንግዲህ አንድን ሰው አክመውም ግን ተመኝቼ የነበረውን አጣሁ እና ለወደፊት ትውልድ እንደኔ ከኔ የምትማሩት ነገር ካለ ይሄ ነው ብሎ ማስረከብ ሌላ አይነት ነው። ብዙ ጽሁፎች አየህ እንደሆነ አሁን ከኢህአፓም ሆነ ሜሶን ከደርግም የሚወጡ መጽሐፎች ሁሉም ማን ነው ትክክል የነበረ? ይሄ እንግዲህ የፋሽስት ኤራው ላይ አልወጣንም በሊትሬቸራችንም። ምክንያቱም ትክክል ነበርኩ ለምት ሞት ከሆነ ሰው ሁነሃት ሞትም ማለት ነው።
ኮስተር ባሉ ርዕሰ ጉዳዮች የጀመረው ዝግጅት በደራሲና ገጣሚ በእውቀቱ የስላቅ ቁም ነገሮች እየተዋዛ የዕለቱ ታዳሚ ዘና እንዲል አድርጓል። በዲሲና በአዲስ አበባ መካከል ያለው ዋና ልዩነት ለውጥ ይመስለኛል። አሜሪካ ውስጥ በአብርሃም ሊንከን ዘመን የነበረው ሆስፒታል ዛሬም አለ። በእንግሊዝ ሀገር በሄድኩኝ ጊዜ የዛሬ 800 ዓመት የዛሬ ስንትና ስንት መቶ ዓመት አካባቢ ሼክስፒር በጠጣበት ቡና ቤት ጠጥቼ ሼክስፒር በሸናበት ታዛ ስር ሸኝቼ ወደ ሀገር የመመለስ እድል ገጥሞኛል። ኢትዮጵያ ውስጥ እንዲህ ያለ እድል ማግኘት አይታሰብም። ኢትዮጵያ ውስጥ በነበረበት ቦታ ጸንቶ የምታገኘው መንግስትን ብቻ ነው። ዛሬ አዲስ አበባ ውስጥ ከሳምንት በፊት ጤና ጣቢያ የነበረው ከሳምንት በኋላ ፖሊስ ጣቢያ ሆኖ ታገኘዋለህ። እናም በሽተኛ ለመጠየቅ ያመጣውን ፍራፍሬ እስረኛ ጠይቀህበት ትመለሳለህ። በዚህ አይነት ከሳምንት በፊት ሚውዚየም፣ ከሳምንት በኋላ ጂምናዚየም፣ ከሳምንት በፊት ላይብራሪ፣ ከሳምንት በኋላ እኔ ነኝ ያለ ግሮሰሪ። የሰውም ለውጥ ፍጥነት ለጉድ ነው። ከወር በፊት ተላላኪ፣ ከወር በኋላ አስመጭና ላኪ፣ ከአመት በፊት የከባድ መኪና አሽከርካሪ፣ ከአመት በኋላ የጠቅላይ ሚኒስትሩ አማካሪ፣ ከመንፈቅ በፊት አድማ በታኝ፣ ከመንፈቅ በኋላ የኳስ ተንታኝ ሆኖ ታገኘዋለህ። በነገራችን ላይ የኳስ ተንታኝ ሲባል አንድ ነገር ትዝ አለኝ። ከ3 ወራት በፊት መሰለኝ በአትሌቶችና በባለስልጣኖች መካከል በአዲስ አበባ ስቴዲየም የእግር ኳስ ግጥሚያ ተደርጎ ነበር እና የኳስ ተንታኙ ወይም ኮሜንታተሩ አትሌቶች ኳስ ሲይዙ ኦ ቀነኒሳ በእጁ ነክቷል፣ አደገኛ ስህተት እያለ ትችት ሲያዘንብባቸው ይቆይና ባለስልጣኖች ኳስ ሲይዙ በጣም ይቅለሰለሳል። አሁን ጄኔራል ኳስ ይዟል፣ ጄኔራል ኳስ በእንክብካቤ ይዟል፣ ጄኔራል አታለው አለፉ ለማለት ፈለገና አታለው የሚለው ቃል ክብር የሚነካ ስለመሰለው ጄኔራል መስዋዕትነት ከፍለው አለፉ። በርግጥ ድምጽና ምስሉን መቅረጽ ባይቻልም ኮሜዲያን ክበበው ገዳ ታዳሚውን አዝናንቷል። ኢትዮጵያን ወቅታዊ ሁኔታዎች የሥርዓቱን ኢፍታዊነት በሙያው አሳይቷል። ክበበው በርካታ ታዳሚዎችም ከመቀመጫቸው ተነስተው እንዲያጨበጭቡ አድርጓል። 7 ኪሎ ምረቃዋ ስነ ስርዓቷ በዚያ አብቅቷል። ባለ 48 ገጽ የመጀመሪያ ህትመቷ ለገበያ ቀርቧል። በእለቱም 10 ብር የተሸጠው መጽሔት በየሁለት ወሩ ሊወጣ እንደሚችል አዘጋጆቹ ሲናገሩ በድረገጹ ግን ተከታታይ ጽሑፎች ወቅታዊ ሁኔታዎች እንደሚዳሰሱ ቃል ገብተዋል። የመጽሔቱም ዋጋ ከዚህ እንደሚቀንስ ተናግረዋል። ዋናው ዓላማ ኢትዮጵያውያን የተራቡትን መረጃ መስጠት ነው። በሀገራቸው ጉዳይ ላይ በነጻነት ሳይፈሩ በባዕድ ሀገር መወያየት፣ ስራዎቻቸው ወደ ሀገር ቤት እንዲደርሱና ተጽዕኖ እንዲፈጥሩ ህልማቸው ነው።